ሄሎ አቤት ዳኒ ደውለሽ ነበር እንዴ? ደውዬ ነበር ዘገየህብኝ። ትንሽ ስራ ይዤ ነበር። ባለፈው አስቀምጥልኝ ያልከውን ገንዘብ እኮ ለአሁን ፕሮግራም ፈልጌው ነበር። እናማ አንዳንድ ነገር የሚገዛ ነገሮችን ገዝታልኝ እንድትመጣ ነበር። የተጋባንበትን ቀን ሰርፕራይዝ ላድርገው ብዬ እኮ ነው። ዛሬ አንቨርሰሪያችሁ ነው ማለት ነው? እሱ ስለረሳው ዛሬ እንኳን ላስደስተው ብዬ ነው። በቃ ጣጣ የለውም። ለዚህ የሚያስፈልጋቸውን ነገሮች ገዝቼ ምን እመጣለሁ። እሺ ከሱ በፊት አንተ ቀድመናሽ እንጂ ችግር የለውም፣ ቀድሜ እመጣለሁ። በልሽ። እሺ ዳኒ ወይ እስቲ የኔ ጀግና አመሰግናለሁ። እሺ ኧረ ጣጣ የለውም። ደግሞ ለሱ እንዳትነግረው እንዳይሰማ። ኧረ አይሰማም። እኔ ለማንም አልናገርም። እስቲ የኔ ጀግና። እሺ ሰየኔ ጀግና። ምንድነው? አንቺ ግን ምን አይነት ረካሽ ሴት ነሽ አንቺ? ምንድነው? አዎ ምን ሆነ ነው? ምንድነው ስልክ ስደብቂ ያየሁሽ? እንዴ ከእናቴ ጋር እያወራሁ ነበር። ከእናትሽ ጋር? አንቺ ግን ምን አይነት ሴት ነሽ? ምን ሆነ ነው? ረካሽ ሴት ነሽ አንቺ። እንዴ ምን አይነት ነሽ? ምን ያምሽም አንቺ? ሳታውቂ ይሄን ያለ ቃል ልትናገሪ ምንሽ ነበር? ጎረቤቱ ከጓደኛ ጋር እየማገጠች ነው ሲሉኝ እሷ አታደርገውም አይሆንም ምቀኝነት ነው ነበር። ጭራሽ ምን አልኩኝ የምትለኝ? ከጓደኛዬ ጋር እንዴ አንቺ ከዳኒ ጋር እኔ እኮ እሱን አምነው ነበር። መድኃኒዓለም ወይ እኔ ምን አሳትቼብሽ ነው አንቺ? ምን ሆነ ነው? ከራስ ጋር ነው? ከራስ ጋር? አዎ ደግሞ ጭራሽ አይንሽን በጨው አጥበሽ ትከራከርኛለሽ እኮ። ምንድነው በግልጽ አንቺ? ቆይ ምን አይነት ሴሰኛ ነሽ አንቺ? ምን አይነት ሴሰኛ ነሽ? እስኪ ምን አብዛውሽ? ባይገርም አንተ ሰርፕራይዝ ለማድረግ ነበር። እሺ አንቺ ሰርፕራይዝ? አዎ ብታስታውስ ዛሬ የተጋባንበት ቀን ነበር።